የብዙ ሰዎች በንግዱ ዓለም ላይ ስኬታማ እንዳይሆኑ ያደርጋቸው ያለው የውስጥ አይናቸውን ማየት አለመቻል እንደሆነ ጥናቶችም እያሳዩን ነው። ሁለት አይነት እይታዎች ይኖርናል ወይ ደግሞ የውስጥ አይናችን የምንለው ማን ነው? ሰዎች በንግድ ዓለም ሲገቡ ብዙ ጊዜ የሚያስተውሉት ምንድነው? ይሄ ገሃድ ዓለም ላይ የተከሰተውን ነገር ነው። ገሃድ ዓለም ላይ የተከሰተው ማለት ብዙ ጊዜ ሴንስ የምናደርገው በአምስቱ የስሜት ሕዋሳታችን ነው። በአምስቱ የስሜት ሕዋሳታችን ላይ የሚደረጉ ማናቸውም አይነት ነገሮች ለምሳሌ በማየት፣ በመስማት፣ በእጅ በመዳሰስ እንደዚሁም በእነዚህ በአምስቱ የምንላቸው እነዚህ ማለት መረጃ ከውጩ ዓለም ጋር የምንገናኝባቸው ናቸው። እነዚህ በራሳቸው በቂ ናቸው፣ ጥሩም ናቸው። የሚገርመው ግን እነዚህ በራሳቸው በተወሰነ ቦታና ጊዜ የተገደቡ ናቸው። በተወሰነ ጊዜና ቦታ መገደባቸው ከኛ አቅም በላይ ያለውን ስራ እንድንሰራ አይረዱንም እንደማለት ነው። ለምሳሌ ማየት ብንመጣ አይናችን በሆነ ያህል ሜትር ብቻ ያሉትን እንድናይ ይረዳናል ማለት ነው። በተመሳሳይ መዳሰስ ብለን ብንመጣ እጃችንም ከሆነ በላይ መዳሰስ አይችልም። ሁሉንም የስሜት ሕዋሳቶቻችን ብናድምጣቸው የሆነ ያክል ሜጀርመንት ወይ ደግሞ ውስንነት አለባቸው። እንግዲህ በጣም በሚገርም ሁኔታ ይሄ ውስንነታችን የሚቀርፍልን ማን ተብሎ ይጠራል? የውስጥ እይታችን ወይ ደግሞ የምናይበት የውስጥ አይነ ህሊናችን የሚባለው። የሚገርመው በአይናችን ስናይ የምናየው በሆነ ያክል እርቀት ሲሆን ኢማጂነሪ የምንለው የውስጥ አይናችን ደግሞ የምንፈልግበት እርቀት እና ብዙ ሚሊዮን እርቀቶች ሄደን ማየት እንችላለን። ታዲያ ይሄ አይናችን ማየት የቻለ ቀን የምንፈልገው ነገር ማለትም ገና ያልተከሰተው ነገር እንዲከሰት የሚያደርግ ለምሳሌ ጥልቅ የሆነ የሰው ልጅ አቅም አለ፣ ፖቴንሻል የምንለው። ሰዎች ፖቴንሻላቸው እንዲጠቀሙ እጅጉ የሚያግዛቸው ማን ነው? አይናቸው አይደለም፣ ወይ ደግሞ አጠገባቸው በጣም የሚያውቁ ሰዎች ስለኖሩ አይደለም። ስለዚህ ምን ማድረግ አለብን? ውስጥ ያለው ጥልቅ አቅማቸው ወይ ደግሞ ፖቴንሻል የሚባለው መጠቀም እንድንችል የሚረዳን ማን ነው ማለት ነው? የውስጥ አይናችን ወይ ደግሞ የምንስለው ስዕል ማለት ነው። ይሄ የውስጥ ስዕላችን እጅግ በጣም ኃያል ከመሆኑ የተነሳ ውስጥ ጥልቀቱ ስንገባ የሚነዝረን ንዝረት ይኖራል። ያ የምንፈልገው ነገር በትክክል እውን እንደሚሆን ማመን አለብን። እንደሚሆን ድምፁን መስማት እንደሚሆን በትክክል ማሽተት ብንችል የሚገርመው ያ የነበረው ውስንነታችን እንላቀቅና ውስንነት አልባ ወይ ደግሞ ገደብ የለሽ እንሆናለን። እንመልከት። እዚህ ጋር አሁንም አንድ ተጨባጭ ማስረጃ እናምጣ። ዛሬ ዓለም ያለችበትን ብንመለከት ቅርጽ የሰጣት የዛሬ ብዙ ሚሊዮን ዓመታቶች የነበረው እይታ ነው ዛሬ እዚህ ያመጣት ነው እንጂ ዛሬ ዓለም የያዘችው ቅርጽ ያስያዛት የዛሬው እይታችን አይደለም። አሁን ዛሬ በገሃድ የተገለጠው ነገር በእርግጠኝነት ይቀየራል። ከስንት ዓመት በኋላ ከተወሰኑ ዓመታቶች ይቀየራል። ቀጣይ የሚቀይረው ማን ነው ከተባለ አይናችን አይደለም የሚቀይረው፣ የብዙ ጭንቅላቶች ድምር ውጤት እያሰበን ያለው ወይ ደግሞ ወደ ጥልቅ ይገባል። በጥልቅ ሲመጣ ዓለማችን አሁን እየሰራችበት ያለው የቢዝነስ ምህዳር ቶታሊ ይቀየራል። ዛሬ ዓለማችን እየሄደችበት ያለው አጠቃላይ ገጽታ ይቀየራል። ያ የሚቀይረው ያልተከሰተ ይሄ ያልተጨበጠ የሚለው ዓለማችን ውስጥ የሚሄደው ማን ነው? ይሄ ውስን አልባው እይታችን ነው። ያ ውስንነት የሌለው አይናችን እዛ ጠልቆ ይሄድና ወደ ገሃዱ ያመጣልናል ማለት ነው። ስለዚህ ይሄንን መጠቀም መቻል አለብን ነው። እንግዲህ ወደ ንግዱ እናምጣው በቀጥታ። በንግዱ ዓለም ላይ ብዙ ሰዎች ብር ይኖራቸዋል፣ አቅም ይኖራቸዋል፣ መነገድ ይፈልጋሉ። የሚገርመው ይሄ ነገር ሁሉ ኖሯቸው ወደ ንግዱ ሲመጡ በሚገርም ሁኔታ የተወሰነ ውስንነት እናይባቸዋለን። ከውስጥ የሚወጣ ጉልበት ያጣሉ። ለምንድን ነው? ምክንያቱም አንደኛ የውስጥ እይታቸው ማየት አልቻሉትም። እኛ ጋር በጣም የሚያጋጥመን ብዙ ጊዜ ችግሮቻችን በደንብ ተዘጋጅተዋል፣ ስለ ቢዝነሱ በጣም መረጃ አላቸው፣ ያውቃሉ፣ ይረዳሉ። ግን የሚገርመው የሚፈልጉት ቢዝነስ በውስጥ አይነ ህሊናቸው አልተሳለም። መሳል ብቻም አይደለም፣ ድምፁንም አላደመጡትም፣ አላሸተቱትም። አንድን ነገር እውን እንዲሆን የሚረጋው ወይ ደግሞ እውን እንዲሆን የሚያደርገው ማን ነው? የውስጥ በምናየው ስዕላችን ነው። ይሄ ነገር ነው ያ እውነተኛ ወደ ገሃዱ ዓለም እንዲያመጣ የሚያደርገው። እኔ ለምሳሌ ቢዝነስ ከፈትኩኝ፣ በወር ምን ያህል ብር እፈልጋለሁ? ለምሳሌ 100 ሺህ ብር እፈልጋለሁ ብሎ የሚነሳ ሰው ሲመጣ እኮ 100 ሺህ ብር የሚባለው መታተም መቻል አለበት። መታተም ብቻም አይደለም፣ ያ ድምፁ ከራሱ ውስጥ መምጣት የምር እንደሚሆን ከተነሳ የእይታውና የውስጥ ኢማጂነሪው ሲደባለቁ የልብ ምታችንም ከሱ ጋር እኩል ቫይብሬት ያደርጋል። በምንም ሁኔታ ውስጥ ልባችን የሚለን ነገር ከእምነታችንና ከምናየው ጋር እኩል ካልተናበበ የነዚህ ንባብ
ነው ውጤታማ የሚያደርገን። ካልተናበበ ደግሞ ምንድነው the reverse ጥሩ ያለ ነገር ነው የሚከሰተው። ስለዚህ ምን እናርግ ነው በተቻለ መጠን ሁሉ ጊዜ የውስጥ እይታችን እናድምጥ ነው። እዚህ ጋር አንድ ለመጨመር ያክል ዛሬ የዓለምን ቅርጽ ከቀየሩ ሰዎች እናስተውላቸው እስቲ እንመልከት። ቢዝነሱ ዛሬ እየሄደበት ያለው ዓለም የቀየሩት እንበል የዛሬ 100 ዓመት ላይ ናፖሊዮን ሂል ወይ ደግሞ የሱ አስተማሪዎች የነበሩት እና አንድርጌ በወቅቱ ዓለማችን ከኢንዱስትሪ አብዮት ወጣችበት ነው። በወቅቱ በጣም ግዙፍ የሚባሉ የኢንዱስትሪ ወይ ደግሞ ኢንዱስትሪያል ሪቮሉሽን የነበረበት ዘመን ነው። አውሮፓ ሀያል የነበረችበት በጣም የሚገርመው አንድርጌ ለናፖሊዮን ሂል ምንድነው የሚለው ቀጥሎ የዓለምን ቅርጽ ሊቀየር እንደሚችል የቢዝነስ ምህዳሩ እንደሚቀየር ይነግረዋል። ነገር ግን ናፖሊዮን መጀመሪያ ላይ አላመነውም ነበር። ደን ካመንክ እንዴት አደርጋለሁ በሚልበት ሰዓት ላይ ያኔ ናፖሊዮን ምንድነው ያደረገው? አመነው። ሲያምን እውነትም በጣም ብዙ ሰዎች እንደሚያግዝ የዓለማችን የቢዝነስ ምህዳር እንደሚቀየር ሲያምን በአይነ ህሊናው ነው ያየው። ይሁት ይሄ ማለት 19 መጀመሪያዎቹ ላይ ታዲያ ዛሬ ዓለም ላይ ያለው የቢዝነስ ኢንዱስትሪ ቶታሊ የተቀየረው ትልቅ ተጽዕኖ የፈጠሩት ነው ማናቸው? ከናፖሊዮን ሂል በኋላ የነ ሮበርት ኪዮሳኪ ቀጥሎ ያሉት ትውልዶች እንደሆነ ማስተዋል እንችላለን። ስለዚህ ይሄ የሚያሳየው ምንድነው? ዛሬ እንዲቀየር ትልቅ አስተዋጽኦ ያደረጉ ሰዎች በአይነ ህሊናቸው ነው ያዩት። በአይነ ህሊናቸው ደግሞ ሲያዩ ደግሞ በጣም ፊል አድርገውታል። በደንብ ውስጣቸው ገብቷል። ይሄ መሆን መቻል አለበት። ዛሬስ ነው ማንኛውም ሰው ወደ ንግድ እየገባ በሚመጣበት ሰዓት ላይ መታተም መቻል አለበት። ገበያ ያጣ ሰው ንግዱ ጀምሮ ደግሞ የሚፈልገውን ያክል ገንዘብ ሊያገኝ ያልቻለ ሰው ይሄ ለምንድነው ያጣው? ምክንያቱም ገበያ የሚታየው በአይን አይደለም ነው፣ በአይምሯችን ወይ ደግሞ በአይነ ህሊናችን መታየት መቻል አለበት። ገበያው እየመጣ ብቻ አይደለም የኛን ፕሮዳክት ተጠቅመው ደስተኛ ሲሆኑ ቀጥሎ መጠቀም ብቻ አይደለም ሌላ ሰው ሲናገሩልን ይሄንን ስለን መጨረስ መቻል አለብን። ይሄንን ስለን ጨርሰን ያኔ በሚገርም ሁኔታ ክላይንቱ ሲመጣ ኦሬዲ አንተ ጭንቅላቱ ስለተደሰተ አንተ የምትሰጠው ሁለተኛው ነው እንደማለት ነው። ስለዚህ ምን እናርግ ነው? ቀድመን መሰል አለብን ነው። ከስተመሩ መጥቶ ፕሮዳክት ያንተ ሲያማርር የምትስል ከሆነ እመነኝ ያማርራል እንደማለት ነው። ተጠቃሚዎች ያንተን ምርት መጥተው ተጠቅሞ ሌላ ሰው ጥሩ ያልሆነ መረጃ እየሰጡ ነው የምትል ውስጥ ካለ የመሆን እድሉ አሁንም ከፍተኛ ነው። ስለዚህ ምን እናርግ? አሁንም ቆም እያል ማስተዋል አለብን። ብዙ ጊዜ ስለምናውቅ አይደለም ይሄ ነገር አልበርት አንስታይን ብለዋል። ምን ይላል? ከእውቀት በዘለለ አይነ ህሊናችን ወይ ደግሞ ኢማጂነሪ ላይ እጅግ በጣም መስራት አለብን። ለዛም ኢማጂነሪ ኢዝ ግሬተር ዛን ኖሌጅ ነው የሚለው። ማለትም እውቀት ያስፈልጋል። እውቀት በተወሰነ መልኩ ያስፈልጋል። አዎ ያስፈልጋል። ከእውቀት በላይ ግን ወደ እውነት የሚቀይረው ማን ነው? ውስጥ የሚቀጣጠል ውስጣዊ አይነ ህሊናችን። ስለዚህ ይሄ ነገር ላይ ብዙዎች እናውቀዋለን። ለምን ታዲያ የምንፈልገው ነገር አናመጣም ሲባል እንስልና ያ ስዕሉ ከውስጥ ካለ እምነት ጋር እኩል ኮላቦሬት አያደርግም ወይ ደግሞ ሲንክሮናይዝ አያደርግም። ቀጥሎ ደግሞ የልብ ምታችን ደግሞ ምን ማድረግ አለበት? መስማት አለበት ወይ ደግሞ እኩል ኮሄረንት በሆነ መልኩ መዋደድ መቻል አለባቸው ነው። ለዚህ ይረዳችሁ ዘንድ ምን ብናደርግ ጥሩ ነው? እኛ እንደ ቴክኒክ ወይ ደግሞ የተጠኑ ጥናቶች ላይ ያየናቸው 1 2 3 ባስቀምጥ እንደ መንደርደሪያ ይሆናቸዋል ብዬ አሰብኩ። የመጀመሪያ ምንድነው ማድረግ ያለብን? የምንፈልገው ቢዝነስ፣ የምንፈልገው ገበያ፣ የምንፈልገው አይነት ማንኛውም አይነት ስራ በትክክል ወረቀት ላይ ማስቀመጥ አለብን። ምንም ነገር ወረቀት ላይ ካልተቀመጠ አይምሮ ቬግ ምንድነው የሚባለው የሚያሳካውን ላይ ያውቀው ይችላል። ስለዚህ መጀመሪያ ምን ማድረግ አለብን? ግልጽ ክላሪቲ ይባላል። ክላሪቲ ኦፍ ቶት ይባላል። ክላሪቲ ኦፍ ግባችን ግልጽ መቀመጥ አለበት። የምንፈልገው ቢዝነስ፣ የምንፈልገው ብር፣ የምንፈልገው ከስተመር አይነት መርጠን ማስቀመጥ የመጀመሪያው ክላሪቲ። ሁለተኛ ያንን የሳልነው ስዕል በትክክል ድምጽ እንስጠው። ማለትም ድምጽ ብቻ አይደለም እናሽትተው። ማሽተት ብቻ አይደለም። ህይወት ሙቨብል ማለት ፒክቸር ሰተነው እንደሚንቀሳቀስ አድርገነው አይምሮአችን ውስጥ እንሳለው። ከስተመሮቹ መተው ተጠቅመው ሲሄዱ እንያቸው ማለት ነው። ከስተመሮቹ መተው ፕሮዳክታችን አፕሪሺየት አድርገውት ሲሄዱ ስዕል ገና ሳይሳል ነው። ይሄ ማለት ስለናው ድምጽ መስጠት ይባላል። ይሄንን ወደ ልብ እናስገባው። ጭንቅላት ብቻ አይደለም በነገራችን ላይ የሚያስፈልገን። ያው በዚህ ዘመን እየተጠኑ ያሉ ጥናቶች ጭንቅላትም ልብም እኩል መስራት አለባቸው የሚል ጥናቶች እየመጡ ስለሆነ ሰው የሁለቱም ኮላቦሬሽን ያስፈልገናል። ሶስተኛ ደግሞ ምን ማድረግ አለብን ነው? ያ የሳልነው ስዕል አሽትተነዋል። ማሽተት ብቻ አይደለም፣ አሁን ተግባር ውስጥ እየገባ እንደሆነ የውስጥ ድምጸታችን ከፍ እናድርገው። ይሄ ምን ይባላል? አውቶ ሰጀሽናችን ማለት ወደ ትግበራ እየገባው እንደሆነ ፊል ማድረግ። አሁን ይበቃናል። አሁን ይሄን ድምጽ አንድ ጊዜ ለድቡቅ ያምሩ ክፍላችን በደንብ አድርገን መንገር።
ቀጥሎስ አሁንም መንገር በቃ አለቀ። ከዛ ወደ ትግበራ ነው የምንሄደው። በሚገርም ሁኔታ መቼ ነው የሚከሰተው፣ እንዴት ነው የሚከሰተው እያልን መጨነቅ የለብንም ነው ማድረግ የሚገባን። ይሄ ድምፅ የምር አምነንበት ከሆነ የማይሳካበት አንዳች ምክንያት የለም። ምክንያቱም ቢዝነስ እንድንሰራ ሰርተን ውጤታማ እንድንሆን የምንፈልገውን የብር ልክ የምንፈልገው የቢዝነስ ሞዴል መክፈት የሚያስችለን እውቀታችን ብቻ አይደለም ነው። እውቀት እንደተባለው ያስፈልገናል። አዎ ከእውቀት በዘለለ ትልቅ የአይነ ህሊናችን ወይ ደግሞ በአይምሮ ማየት መቻል አለብን። ያ ስዕል ነው ህይወት እንዲሆን የሚያደርገው።